ከየትኛውም ዘመን በላይ ሰው ውስጣዊ ነገሩ እየደከመ ውጫዊ ነገሩ እየጠነከረ ያለበት ዘመን ቢኖር ይሄ ዘመን ነው። ኤፌሶን ምዕራፍ 3:14 ላይ በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ፣ በመንፈሱ በውስጥ ሰውነታችሁ በኃይል እንድትጠነክሩ ክርስቶስም በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ኤፌሶን መልእክት እንደምታውቁት ሐዋርያው ጳውሎስ እስር ቤት ሆኖ ለ3 ዓመት አብሯቸው አገልግሎ የነበረ ሰዎች ጋር የጻፈው መልእክት ነው። እንግዲህ ሰፊ ሐሳብ ከምዕራፍ 1 ጀምሮ ስታዩት አብሯቸው ከ3 ዓመት በላይ አብሯቸው ቆይቷል። በጣም የሚገርማችሁ ቀንና ሌሊት ነው አብሯቸው የቆየው። ዝም ብሎም አልተዋቸውም። ጢሞቴዎስን እንዲያገለግላቸው በዚያ ትልቅ አደራ እንዲወጣ ኃላፊነት እየሰጠ ጉባኤ ነው። በመጨረሻም ሲለያዩ አልቅሰው እስከ ባህር ድረስ ሸኝተውት ነው የተለያዩትና ለነዚህ ሰዎች ሲጽፍ ቀድሞም ያላቸው ነገር አለ እና ዋና ሐሳቤ ላይ እንድንደረደር ከሚያደርገኝ ምዕራፍ 3 ከቁጥር 3 ላይ ይህንን ምዕራፍ 3 ሲናገር ስለ አሕዛብ ለአሕዛብ እንዴት ሐዋርያ እንደሆነና ለአሕዛብ ሐዋርያ አድርጎ እግዚአብሔር እንዴት ሊጠቀመው እንደፈለገ ነው የሚናገረው። በጣም የሚገርማችሁ ነገር ስለዚህ አሕዛብ ስለሆናችሁ ስለእናንተ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ዛሬ ጳውሎስን ያንበረከኩ ጉዳዮች ላይ ነው ማተኩረው። ለእናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደጻፈው ይህ ሚስጥር በመግለጥ አስታወቀኝ። ይህንም ስታነቡ የክርስቶስን ሚስጥር እንዴት እንደማስተውል ልትመለከቱ ትችላላችሁ ይላል። ምንድነው ሐዋርያው እያስተዋለ ያለው ነገር? ወይም ደግሞ ይህንን የሚገርም ነገር ልታስተውሉ ትችላላችሁ። እግዚአብሔር ለእናንተ የሰጠኝን ነገር ስታነቡ የምትረዱት ነገር ምንድነው ብላችሁ ስትሉ እንደምታውቁት አይሁድ አገር ካሉ አይሁዳውያን ውጭ ያለው የዓለም ሕዝብ አሕዛብ። በጣም የሚገርማችሁ ነገር ኢቨን ኢፍ እግዚአብሔር አይሁድ የተባለን ሕዝብ ለራሱ መርጦ ሲያወጣ ከኡር ከላዳውያን አብርሃምን ጠራና አምጥቶ አብርሃምን እግዚአብሔር በሱ ህይወት በሱ የዘርዘር በሱ ትውልድ አይሁድ የሚባለውን ሰው ሰርቶ ለራሱ የተለየን ህዝብ ሲሰራ ሕዝቅኤል 16 ላይ አንድ ጊዜ ለኢየሩሳሌም ርኩሰቷን አስታውቃት፣ አባትሽ አሞራዊ እናትሽ እኮ ኬጢያዊት ናት ይላል። that means አይሁድ የሚባል ከሰማይ በታች የተፈጠረ ህዝብ ሳይሆን ያለው እግዚአብሔር ራሱ አውጥቶ አምጥቶ ለራሱ የለየው ህዝብ ነበር የነበረው። መጀመሪያው ግንዱ መነሻው አሕዛብ ነው። በኡር ከላዳውያን የጨረቃን ጣዖት ከሚያመልክ ህዝብ መካከል አምጥቶ ለራሱ የለየ ህዝብ እንደሆነ እግዚአብሔር ይናገርና እዚህ ጋር በአዲስ ኪዳን ደግሞ ስትናገሩ ኢቨን ምዕራፍ 2 ስታነቡ በበደላችሁና በኃጢአታችሁ ሙታን ነበራችሁ ይላል። በበደላችሁና በኃጢአታችሁ ሙታን ነበራችሁ ብሎ ስለ ሙታን ሲናገር ቀጥሎ የሚናገረው እኛም ደግሞ በምኞቶቻችን ከቀድሞ ከፍጥረታችን የቁጣ ልጆች ነበርን ይላል። እንደ ሰይጣን ፈቃድ ነበር የምንመላለሰው ይልና አይሁድንና አሕዛብን ለይቶ በሁለት ጎራ አድርጎ እየተናገረ ያመጣና እዚህ ምዕራፍ 3 ላይ ስለናንተ መጋቢነት ለናንተ ለአሕዛብ በተሰጠኝ በዚህ መጋቢነት እናንተ እስክትገረሙ ድረስ እግዚአብሔር ባበራልኝ በዚህ በምትገረሙት መገለጥ ዛሬ ልናገራችሁ ፈልጋለሁ። አባትነት ሁሉ ከሚሰየምበት ከአብ ፊት ስለናንተ እንበረከካለሁ ይላል። ምንድነው ሐዋርያው የሚያንበረክክበት? ወይ ሐዋርያው ጳውሎስ በዚህ ታይም ላይ ማለት ያለበት ምን እንደሆነ ታውቃላችሁ? አቤት ያኔ በመጀመሪያው ጉዞ በሶሪያ አንጾኪያ አድርጌ በስልማና በጳፉ በዚያ በቆጵሮስ ደሴት አድርጌ ወደነ ሊስጥራን ደርቤን ደርሼ ቆኔዮን ላይ አገልግዬ ስመለስ ከዚያም ሁለተኛ ዙር ጉዞዬን ሳደርግ ሶስተኛም ዙር ላይ እንደዚያ ሳደርግ ወደዚህ ወደ ሮምም ሲመጣ የገጠመኝ በጣም ብዙ ነገር በጣም ነው ያገለገልኩት። አሁን እግዚአብሔር በቃ ቢያሳርፈኝ ጥሩ ነው የሚልበት ሰዓት ላይ
መመካት ካለበት ባገለገላቸው በትናንትና አገልግሎቶቹ መመካት ባለበት ታይም ላይ ዛሬ ስለናንተ መንበረከክበት ጉዳይ አለኝ ይላቸው። እንበረከካለሁ። አባትነት ከሚሰየምበት ምን ማለት ነው ልንገራችሁ። የአባትነት የሚሰየምበት ማለት ለምሳሌ እኔ ቤት ስትመጡ የአፖስትል ብሩክ ቲቶስ ቤት ወይም ደግሞ የአፖስትል ብሩክ ቲቶስ ባለቤት የአፖስትል ብሩክ ቲቶስ ልጆች ተብሎ የዚህ ቤት አባትነት የዚህ ቤት ያለው ህዝብ ሙሉ ቤት ውስጥ ያለው በእኔ ይሰየማል ማለት ነው። እናንተም ቤት ስትመጡ የጋሽ እንትና ቤት ልጆች ተብሎ ይሰየም። በዚህ አባትነት በሰማይና በምድር ሁሉ ያለው ነገር በሚሰየምበት አባትነት ፊት እንበረከካለሁ። የሚያንበረክከኝ ጉዳይ አለ። የተሰጠኝ ወይም ደግሞ የበራልኝ እውነት ለእናንተ ለአሕዛብ ለእናንተ ለመጣችሁ ለእናንተ አሁን አሕዛብ ለሆናችሁ ለእናንተ ሚስጥር ነው ይልና በጣም የሚገርማችሁ ነገር ይሄ ሚስጥር በዚህ ዘመን እንደተገለጠ በድሮ ዘመን አልተገለጠም ይላል። ምን ማለት መሰለ? አንተና እኔ እንኳን ቤቱ ገብተን ይሄንን ጥቁር መጽሐፍ አንስተን ኢየሱስ ያድናል ብለን ልንሰብክ ይቅርና አጥሩ ጋር እንድንጠጋ የሚፈቀድልን ሰዎች አይደለንም። አንተ የነካኸው ዕቃ ይታጠባል። አንተ ያለፍክበት መንገድ ላይ አይሁዳዊ አያልፍም። ባይ ዘ ዌይ አንድ ነገር ልንገራችሁ ኋላም አነሳዋለሁ። በበደላችሁና በኃጢአታችሁ ሙታን ነበራችሁ ሲል የሙታን አንደኛ የለም፣ የሙታን ስፔሻል የለም። ሁላችንም ሙት ነን። መቃብር ሰፈር ስፔሻል የሚባል ሙት የለም። ሁሉም ሙት ነው። ሁሉም ሬሳ ነው። ሁሉም ይሸታል። አይገርምም? እኔን አስጠግቶ ወደዚህ ያመጣበት ይሄ ሚስጥር አለ። ይህ ሐሳብ ይህ ለአሕዛብ አብረው እንዲወርሱ ዘንድ በአካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠው በሌሎቹ ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። አልታወቀም። ይሄ በሌሎቹ ትውልድ ዘመን ይሄ የታወቀ ነገር አይደለም። ይሄ የተገለጠ ነገር አይደለም። በዚህ ዘመን እንደበራው በዚያ በሌሎቹ ዘመን አልበራም። ምን አሕዛብ መጥተው እንዲቀላቀሉ፣ አሕዛብ መጥተው አብረው እንዲወርሱ፣ አሕዛብ መጥተው እኔ እናንተ መጥተን አካል እንድንሆን እንድንገባ በፍጹም ይሄ ከዚህ በፊት የተገለጠ እውነት አይደለም። በክርስቶስ ኢየሱስ ነው የተሰራው ይላል። ታዲያ ምንድነው አንተን የሚያንበረክክ በአብ ፊት የሚያንበረክክ ጉዳይ ምንድነው ብላችሁ ስትሉ የመጀመሪያው ነገር እንደዚህ ይላቸዋል ሐዋርያው፣ በውስጥ ሰውነታችሁ እንድትጠነክሩ። እንደው አሜን በሉ። ለራሳችሁም ቢሆን ሳትከፍቱ አሜን በሉ። እስቲ አፋችሁ ይንቀሳቀስ። አሜን በሉ። በውስጥ ሰውነታችሁ እንድትጠነክሩ። ሐዋርያው እንበረከካለው ሲል እኛ ተንበርክከን ስለምንጸልይ ብዙ ለኛ እንትን የለውም ማለት ቫልዩ ላይኖረው ይችላል። ያው ኢትዮጵያ ጋር ተንበርክከን አይደለም የምንጸልየው። ግን ምን ተረዱ መሰላችሁ? አይሁዳዊ ቆሞ ነው የሚጸልየው። አይሁዳዊ ቆሞ ነው የሚቀድሰው። አይሁዳዊ ቆሞ ነው ወደ እግዚአብሔር የሚጸልየው። ትዝ ይላችኋል። በመንገድ ዳር ቆሞ ስለሚጸልዩ ቆሞ ነው የሚጸልየው። ተንበረከከ ማለት የሆነ ነገር እንዲደረግለት ተንሰፍስፎ አስፈላጊ የሆነ ነገር እንደሚለምን ሰው አስቡ። እንበረከካለሁ፣ አብ ፊት እንበረከካለሁ ስለእናንተ። ቆሜ አይደለም የሚጸልየው ይህንን ጸሎት። ምን በውስጥ ሰውነታቸው እንድጠነክሩ። ከየትኛውም ዘመን በላይ ሰው ውስጣዊ ነገሩ እየደከመ ውጫዊ ነገሩ እየጠነከረ ያለበት ዘመን ቢኖር ይሄ ዘመን ነው። ሰው ፋይናንሻሊ ቦልድ እየሆነ ሰው በውጫዊ ማንነቱ ቦልድ እየሆነ ሰው ውስጣዊ ነገሩን ቦልድ ለማድረግ በጣም የሚፈልግበት ዘመን ቀሎ እግዚአብሔር እንደባረከ የሚታወቀው እኮ ሱፍ ከቀያየር ከሆነ፣ እግዚአብሔር እንደቀየረ የምትታወቀው እኮ መኪና ከለወጥ ከሆነ፣ እግዚአብሔር እንደለርዳ የሚታወቀው ውጭ ሀገር ከተሻገር ከሆነ፣ አሜን ብለ የሆነ ነገር ከሆነልህ ይሆንልሃል ተብሎ ውጫዊ ነገሩ እየጠነከረ ሰው በውጫዊ ነገሩ ኢቨን በጣም የሚገርማችሁ ነገር
ይሄ ቲክታክ ከመጣ ደግሞ ያው ታውቃለህ፣ ቲክታክ ሁሉም ቲክታክ ከፍቶ አፉን የሚከፍትበት ዘመን ነው። ማን የተማረ ማን ያልተማረ ማን አገልጋይ ማን እንትን ማይታወቅበት ዘመን ሁሉ እኩል የሆነበት ማን ምን እንደሆነ ማይታወቅበት ነገር በቃ ጠቅ አድርገህ ብቻ መናገር የሆነበት ዘመን ላይ ደርሰናል። ኤኒ ፐርሰን አሁን ማንን ኃይላል ማንን ያስቆማል? ንገረኝ። ማንን ያስቆማል? ጸጥ ማለት እንጂ አሁን የሚያዋጣው እኮ መናገር አያዋጣም። ዝም ማለት ነው። ለዚህ ነው እኮ አስተዋይ ዝም ይላል። አሁን ጸጥ ነው የሚያዋጣው። ባይታው አሁን ጸጥ ነው የሚያዋጣው። አሁን መናገር ብዙ አያዋጣም። ስበክ በቃ በጊዜው ማለት ጊዜው ያለበለዚያ ግን ጸጥ ነው። ሉክ በጣም የሚገርማችሁ ጳውሎስ እንበረከካለሁ ሲል አንደኛ ቆሮንቶስ 3:1 ላይ ትዝ ይላችኋል። ስጋውያን ናችሁ። አሁን የሚያስፈልጋችሁ ወተት ነው። አጥንት መጋጥ አትችሉም። አንድ የነ ዘማሪ አለሙ ጓደኛ ምን ብሎ ዘመረ አሉ። እኔም ሰምቼ ነው ያው ጓደኛ ያልኩ ዘማሪ ስለሆነ ነውና ምንድነው መዝሙር ቀለለ ትንሽ ጠንከር አታረግም እንደ ሲባል ቆመና ለምን ወተት ብቻ ጋጣጥን በጭብጨባ ጋጣጥንት ብሎ ዘምሯል። ጠንከር ሊያረግ መዝሙር ስጋውያን ናችሁ። አንዱ የአጵሎስ ነኝ አንዱ የጳውሎስ ነኝ ካላችሁ ስጋውያን ወተት ነው የሚያስፈልጋችሁ። አሁን በፍጹም መብላት አትችሉም ይላቸዋል የቆሮንቶስ ሰዎችን። ይሄ ብቻ አይደለም የሚገርማችሁ ነገር ዕብራውያን ላይ ምዕራፍ 5:11 ላይ ስታነቡ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ የመጀመሪያ ትምህርት ነው የሚያስፈልጋችኋል። እድሜያችሁ ሸምግላችኋል፣ ጺማችሁ ወጥቷል። ከጊዜው የተነሳ አስተማሪ ነው መሆን የሚገባችሁ። በጣም የሚገርማችሁ ነገር አስተማሪ መሆን የሚገባቸው ሰዎች ዘንድሮ ተመልሰው ትምህርት ያስፈልጋቸዋል። የትኛው ትምህርት? የመጀመሪያ ትምህርት። በጣም የሚገርመው የዕብራውያን ጻፊ ሐዋርያ ጳውሎስ እኔ የዕብራውያን ጻፊ ሐዋርያ ጳውሎስ ምን ብሎ እንደሚናገር ልንገራችሁ። ጆሮቻችሁ ስለፈዘዙ በቃል ልንተረጉመው ጭንቅ ነው። ብዙ ልንናገር የምንፈልገው ነገር አለ፣ ግን እንዴት አድርገን እንናገር? ስለዚህ ዛሬ ስሙኝ፣ የሚጠቅመንን ነገር ልንገራችሁ። በውስጥ ሰውነታችሁ ቦልድ እንድትሆኑ አንድ ትልቁም ነገር ልንገራችሁ። አሁን እዚህ ጋር ሰው መንፈስ ነው፣ ሰው ስጋ ነው፣ ሰው መንፈስ ስጋ እናንትን ነው ምናምን የሚል ክርክር ምናምን እሱ ውስጥ አልገባም። ግን አንድ ነገር እንድታውቁ የምፈልገው ነገር አለ። መንፈስ በስጋ ላይ ስጋ በመንፈስ ላይ እርስ በርሳቸው ይቀዋወማሉ። ጳውሎስ እንደዚህ እኔ የምፈልገውን ማድረግ የምፈልገው ነገር አለ፣ ግን ማደርገው ማልፈልገውን ነገር ማድረግ የምፈልገው ሌላ ነው፣ መኖር የምፈልገው ነገር ሌላ ነው። ግን ከዚህ ሟች ከሆነ ስጋ ሮሜን እያጠናው አንድ ቀን አለቀስኩኝ። ጳውሎስ 14 መልእክት የጻፈው 3ኛ ሰማይ ሄዶ የመጣው ከዚህ ሟች ከሆነ ስጋ ማን ይለየኛል ካለ እኔ ብሩክ ማን ነኝ? አንተም ለካ እንዲህ ብለሃል እያልኩ አለቀስኩ። ሉክ የሚጎትተን ነገር ውስጥ ነው ያለ ነው። አንድ ነገር ይላል። የሚገርማችሁ ነገር ትልቅ ውጊያ ነው ያለባችሁ፣ ትልቅ ነገር ነው ያለባችሁ። ግን ሐዋርያው እንደዚህ ይላል፣ እንበረከክላችኋለሁ በውስጥ ሰውነታችሁ እንድትጠነክሩ። ልንገራችሁ በጌታ በኢየሱስ ስም በዚህ ባላችሁበት ዘመን፣ በዚህ ነገሮች ድብልቅልቅ ባሉበት ዘመን፣ በዚህ ሁሉ ነገር ውጭ በሆነበት ዘመን እግዚአብሔር ውስጣዊ ማንነታችሁን ያጠንክረው። ወንድሞች ገንዘብ ሁለተኛው ጌታ በሚለው መጽሐፌ ላይ የጻፍኩትን ሐሳብ ሲደርሳችሁ ታያላችሁ። የሰማይ ወፎችን የምድር አበቦችን የሚያበላና የሚያለብስ እግዚአብሔር ጴንጤ ስለሆንክ አያበላህም። ጴንጤ ስለሆንክ አይደለም የሚያለብስህ። የምታገባው ጴንጤ ስለሆንክ አይደለም። ባትሆንም ነው የምትበላው፣ ባትሆንም ነው የምታገባው። ልዩነታችን ጳውሎስን ያንበረከከ ጉዳይ አለ። የውስጥ ሰውነት ጥንካሬ ያስታውቅብናል። ግዴላችሁም፣ ድምፃችን ያስታውቃል፣ ጩኸታችን ያስታውቃል፣ ንግግራችን ያስታውቃል፣ ሚዲያ ላይ ያለው ንግግራችን ያስታውቃል፣ ሰው ፊት ስንወጣ ያስታውቃል። ምን አትሉኝም? ውስጣችን ባዶ እንደሆነ ውስጣችን ይጮሃል። ወደ ወንዝ የሚሄድ ጀሪካን አህያ ላይ ተጭኖ ወደ ወንዝ የሚሄድ ጀሪካን ጩኸቱን ታቁታላችሁ። ኳ ኳ ኳ ኳ ኳ ያለ ነው አህያው ይዞ የሚሄደው። ምንድን ነው ሲባል ባዶ ነው ውስጡ የለም። ውስጡ ላይ ምንም ጀሪካን ነው። አዎ ውሃ የሚሸከም ዕቃ ነው። አዎ 20 ሊትር ነው ስሙ። አዎ ግን ባዶ ነው፣ የለው ምንም። ከጥቂት ደቂቃ በኋላ ግን ወንዝ ደርሶ ሲመለስ
በዱላ ብትደበድበው ያንን ድምፅ አትሰማም። ምክንያቱም ውስጡ ኦልሬዲ ተሞልቷል። የጨነቀኝ ነፍሴ የምታለቅሰው ውስጤ እየጮኸ ያለው ወገኖቼ አንድ ነገር ቢሆን ውስጣዊ ማንነታችን እንዲጠነክር እግዚአብሔር ይፈልጋል። የምትበላው ምግብ፣ የምታገኘው ገንዘብ፣ የምትኖረው ኑሮ ውጭህን ሊያበረታ ይችላል። ጓደኛህን ልታሸንፍ ትችላለህ። ከጓደኛህ ልትበልጥ ትችላለህ። ነገር ግን ውስጣዊ ማንነትህ እንዲጠነክር እግዚአብሔር ይፈልጋል። ውስጣዊ ማንነትሽ እንዲጠነክር እግዚአብሔር ይፈልጋል። ጳውሎስን አንበረከከ ይሄ ጉዳይ። አንተ 3 ዓመት ቀንና ሌሊት ነው ያገለገላቸው። በሳምንት አንድ ቀን አይደለም። 3 ዓመት ቀንና ሌሊት ያገለገላቸው የኤፌሶን ቤተክርስቲያን አሕዛብን ውስጣችሁ በውስጥ ማንነታችሁ እንድጠነክሩ በአብ ፊት አባትነት ከሚሰየምበት ከአብ ፊት እንበረከካለሁ። አንድ ጥያቄ ብዙ ጊዜ ጠይቃለሁና ይህን መጽሐፌም ላይ አካትቼዋለሁ። ማን ነው የሚያሸንፈው? መንፈስ ነው የሚያሸንፈው ወይስ ስጋ ነው? ስጋ መንፈስ ምንላቸው ነገሮች አሉ። የቱ ነው ያሸንፋል ብላችሁ ካላችሁ የሚያሸንፈው የቀለብነው ነው የሚያሸንፈው። መዝሙር ያልክ ሰሞን ነፍስም ልብም መዝሙር ይላል። ተው ሌላ ነገር። ከስራ ቦታ መጣችሁ እቃችሁን ቤት ጥላችሁ ላጥ ብላችሁ የምትወጡ ከሆነ ከአንድ ሳምንት በኋላ ቤት መቀመጥ ያስጠላችኋል። ምክንያቱም ልማድ። የሰው ህይወት የሚገነባው በልማድ ነው። ለዚህ ነው ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ እስክመጣ ድረስ አለ። ለማፍራት ማደግ የሚለው የመጀመሪያው መጽሐፍ እዚህ ላይ ነው የሚያጠነጥረው። እስክመጣ ድረስ ለማንበብና ለመምከር ለማስተማርም ተጠንቀቅ። ከሽማግሌዎች እጅ መጫን ጋር የተሰጠን በአንተ ያለውን የጸጋ ስጦታ ቸል አትበል። ማደግህ በነገር ሁሉ እንዲገለጥ ይህን አስብ፣ ይህን አዘውትር፣ በእነዚህም ጽና። ይህን ብታደርግ ራስህንም የሚሰሙህንም ታድናለህ። ራስህንም የሚሰሙንም የምታደነው ራስህን አስለምን። በእነዚህ ጽና። ኤቭሪዴይ ሁልጊዜ ደጋግመው ምን አንብብ፣ ምከር፣ አስተምር። በሽማግሌዎች እጅ መጫን የተሰጠን በአንተ ውስጥ ያለውን የጸጋ ስጦታ ቸል አትበል። እዚህ ጋር ያሉ ዘማሪያን ጋር አብረው የተነሱ ከኔ ጋር አገልግሎት ብለው የተነሱ ሰዎች ዛሬ ያልኖሩት ምንድን ነው ብላችሁ ብትሉ ምንም። እኛ የተሰጠን ጸጋ ላይ አተኮርን፣ እነዚያ ሰዎች ደግሞ ሌላ ነገር ላይ አተኮሩ። ዛሬ ተለያየ። ታትስ ኦል። የተለየ እኔን ስፔሻል የሚያደርግ እኔ ጋር የወረደ ነገር የለም፣ አንተ ጋር የወረደ ነገር የለም። ለሁሉም ነው ኢየሱስ የሞተው፣ ለሁሉም ነው እግዚአብሔር ጸጋ የሰጠው። ራስህንም የሚሰሙህንም ታድናለህና በእነዚህም ጽና ነው ያለው። ስለዚህ የቱ ያሸንፋል? የቀለብከው። እርግጠኛውን ልንገራችሁ፣ ከዛሬ 3 ዓመት በኋላ ከሆነ ሰው ጋር ስትገናኙ ወይ ትቀድመዋለህ ወይ ትቀደማለህ። ምክንያቱም እግዚአብሔር ለአንዱ ስለሚያዳላ አይደለም። ወይ አንተ የእድገትን መርህ ተከትለሃል፣ ወይ ያኛው ሰው የእድገትን መርህ ተከትሏል። ዛት ሰው ክርስትና መደጋገም ነው። የውስጥ ሰውነት ጥንካሬ ነው። የውጭ ጩኸት አይደለም። ክርስትና ቲክቶክ አይደለም። ክርስትና ፌስቡክ አይደለም። ክርስትና ዩቲዩብ አይደለም። ክርስትና ሚዲያ ማለት አይደለም። ክርስትና ማለት የውስጥ ቦልድነስ ነው። እግዚአብሔርን ፊት የሚያቆም ለሌሎችም እንድትተርፍ የሚያደርግ። ጳውሎስን ካንበረከከው እኔን ማያስጮኸኝ ጉዳይ የለም። አንበርክኮታል ጳውሎስን የውስጥ ሰውነታችሁ እንዲጠነከር። ስለዚህ ጩኸታችን ያሳብቅብናል ውስጣችን ባዶ እንደሆነ። የሚገለጡ ነገሮች ያሳብቁብናል ምንም ውስጣችን እንደሌለ። ስምስ አለን። ለዚህ ታዲያ በምንድን ነው ይህንን ውስጥ ሰውነት ታዲያ የሚጠነክረው ምንድን ነው ብላችሁ ካላችሁ በመንፈስ በኩል ኃይልን እንዲሰጣችሁ ጸልያለሁ። ይሄ በመንፈስ በኩል ኃይልን ካላገኛችሁ መጠንከር አትችሉም። እንድጠነክሩ የሚያደርግ ባይተወይ በጣም የሚገርማችሁ ጉዳይ ጠንክሩ ይልና በራሳችሁ ሂዱና ልፉ አይደለም ይለን። የሚያጠነክራችሁን እኔ እሰጣችኋለሁ። በመጨረሻው ዘመን እንዲህ ይሆናል አለን። ሰዎች ብሎ ነው የሚጀምረው። የመጨረሻ ዘመን በነገራችን ላይ ችግር የሚፈጥሩ ሰዎች ናቸው። ቁሳቁስ አለ። ሰዎች ጌታኞች፣ ገንዘብ የሚወዱ እንደዚህ ይልና መጨረሻ ላይ አንድ የሚለው ነገር አለ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። የለም ኃይል የለም። አይገርም? የአምልኮት መልክ አለ። ምን ማለት ነው የአምልኮት መልክ ማለት? ታውቃላችሁ፣ ቸርች ያለውን ፕሮግራም እንሄዳለን። ፕሮግራም መሪ መድረክ ይወጣል፣ ከዚያ ይመራል። እስቲ ወገኖችን ጸልይ ይላል፣ እስቲ እንቃወም ይላል፣ ይቃወማል። ከዚያ በኋላ ይቀጥልና ወርሺፕ ይቆማል።
መጀመሪያ ላይ ዋልዝ፣ ከዚያ በኋላ ሮክ ነገር፣ ከዚያ በኋላ ወይ ወሎ ወይ ችክችካ ይታወቃል። ከዚያ በኋላ መጨረሻ ላይ በወሎ በችክችካ አጣድፈ ነው። ከዚያ ሰባኪው ይመጣል፣ እስቲ ሶስቴ ባርክ ይባላል። ከዚያ ሰባኪው ይሰብካል፣ መባ ይሰበሰባል፣ ማስታወቂያ ይነገራል፣ ወደ ቤት። እግዚአብሔር ሆይ ከፈለክ በዚች 45 ደቂቃ ስራ፣ ያለበለዚያ እኛ ለፕሮግራማችን ሄደናል ብለን ሄደናል። አምልኮቱ ምን አለው? መልክ አለው፣ ዲዛይን አለው። የሚደረጉ ነገሮች ይጠበቃሉ፣ ህጉ ይጠበቃል። ኃይልስ የለም። ሰው ይፈወሳል አይፈወስም። የፈውስ ፕሮግራም ሌላ ቀን ይፈልግ። እስቲ የሚገርም ክብር ያለበት ሰው ይጠራ ይባላል። እዛ ጋር የቆመው ሰውዬ እግዚአብሔር አይጠቀምበት። አንዲት ሴትዮ እንዲህ ብለዋል። እንዴት ነው ዛሬ ቸርች ጥሩ ጊዜ ነበረ ሲባል፣ አዎ ጥሩ ጊዜ ነበረ፣ ግን ጌታ አልተናገረም አሉ። መልእክት ስላልመጣ እኮ ጌታ እንዲህ ይላል ስላልተባለ ስብከት ተሰብኳል፣ ግን ጌታ አልተናገረም አለ። የአምልኮ ዲዛይኑ መልኩ አለ፣ አመራሩ አለ። የመጨረሻው ዘመን ችግር ሰዎች የአምልኮት መልክ ይኖራቸዋል፣ ግን ኃይሉን ግን ክደዋል። ኃይል የለም። ስሙኝ፣ ጎስፕል ኢምፓወር ፎር ኦል ኢንተርናሽናል ቸርች ብለን ስንጀምር 3 በውስጤ ላይ የተቀመጡ ነገሮችን ልንገራቸው። ወንጌላችን ይላል በመንፈስ ቅዱስ በኃይል በብዙ መረዳት እንጂ በቃል ብቻ ወደ እናንተ አልመጣም ይላል። ወንጌል መንፈስ ቅዱስ አለው። ወንጌል ኃይል አለው። ወንጌል ብዙ መረዳት አለው። ለብዙ መረዳት ባይብል መማር አለብህ። እግዚአብሔር ሞኞችን መረጥኩ ሲል ሞኝ ሆነ እንድትቀጥል አለ። እግዚአብሔር በሞኝ ይጠቀማለሁ ሲል አትማር ማለቱ አይደለም። እግዚአብሔር ሞኝን ሲመርጥ በሞኝ ጠቢባንን ሊያሳፍር አንተን ራሱ ጠቢብ ሊያደርግ እንጂ ሞኝ ሆነ እንድትቀጥል አለ። ኃይል አለው ወንጌል። አንድ ምሳሌ ሁሉ የምጠቀማትን ምሳሌ ልናገር። ጆሊ ጁስ እና ኮካ ሁለቱም ጆሊ ጁስ የሚባለው ይሄ ዱቄት በኮካ መልክ የሚሰራ ዱቄቱ አለ፣ በውሃ ተበጥብጦ የሚጠጣ እሱና ኮካ ልዩነታቸው የመልክ አይደለም። በትልቅ ሃይላንድ ውስጥ ብትጨምረው ያኛው መልኩ ኮካ ነው፣ ይሄኛው መልኩ ኮካ ነው የሚመስል። ፓውደሩ ምንድነው ልዩነቱ? ኃይል። ያኛው ሲከፈት ፕስ ይላል፣ ይሄኛውስ የለውም፣ ኃይል የለውም፣ ውስጡ ባዶ ነው። ኃይል በዚህ በምትሰሙኝ እንደየሀገራችሁ ባላችሁበት ሰዓት በናዝሬቱ ጌታ በኢየሱስ ስም እግዚአብሔር ውስጣችሁን በኃይል ይንካው። የቀዘቀዘ ብረት ምጣድ ላይ ዝንብ ይቀመጣል፣ የሞቀ ብረት ምጣድ ላይ ዝንብ አይቀመጥም። ያውጣችሁ እግዚአብሔር ከድንዛዜ ሰፈር ያውጣችሁ እግዚአብሔር። ይሄ ኃይል ካጣ መንደር ጳውሎስ እንደዚህ ያለ በመንፈሱ በኩል ኃይል እንዲሰጣችሁ ጸልይላችኋል። ይሄ ብቻ አይደለም ማለት በእምነት ክርስቶስ በውስጣችሁ እንዲያደር። በዚህ ምድር ላይ እምነት የለኝም የሚል ሰው ካለ አለማመን አይችልም ሰው። ለምሳሌ እምነት የለንም የሚሉ ሰዎች ይሰበሰቡና እምነት የሌለን ግሩፖች ነን ብለው ያምናሉ። እምነት የላቸው እምነት የሌለን ግሩፖች ነን ብለው ግን ያምናሉ። ሰው አለማመን አይችልም። ምንም በቀኛ ምንም እምነት የለን የሚሉና እምነት እንደሌላቸው ግን አምነው ነው የሚቀበሉት እንጂ አለማመን አይችልም። ብታምን ነው የሚሻልህ። በጌታ ያልሆናችሁ የምትሰሙኝ ሰዎች ኢየሱስ መንገድ ነኝ አለ፣ ህይወት ነኝ አለ፣ እውነት ነኝ አለ። እሱ እውነት ነኝ ካለ ሌላ ውሸት ነው፣ ህይወት ነኝ ካለ ሌላ ሞት ነው፣ መንገድ ነኝ ካለ በቃ ካለ እሱ በቀር ወደ አብ መሄዳች። ይሄ ፕሮቴስታንት አይደለም፣ ኦርቶዶክስ ሙስሊም የሚባል አይደለም። ይሄ መንገድ ነው። በቃ መንገድ ሃይማኖት የለውም። መንገዱ ላይ ቆመ በዚያ ለመኖር ትኖርበታለህ እንጂ መንገድ እንዴት ሃይማኖት ትሰጠዋለህ? መንገድ እኮ ነው። ይህንን በውስጥ ሰውነታችሁ እንድጠነክሩ የሚለውን ነገር በጣም ስር የምትሰዱበትን አንድ መንገድ እነግራችኋለሁ አለና ጳውሎስ። ስር የምትሰዱበት መንገድ ግን ፍቅር ይባላል። ስር የምትሰዱበት በፍቅር ነው አለ። በጣም ላንብበው ይሄን ቃል እንዲህ ይላል። ያው እንደ ክብሩ ባለጠግነት መጠን ይስጣችሁ ይልና የእናንተ ስርና መሰረት በፍቅር ይጸና ዘንድ። የአንድ ዛፍ ስር ወደ ታች ጠልቆ ሄዶ ዛፉን መሸከም የሚችለው በስር ነው። ወገኖቼ በደንብ ስሙኝ። ዛሬ የፈለገ አይነት የጸጋ ስጦታ በሕይወታችሁ ሊገለጥ ይችላል። ፍቅር የሚባለው ስር ከሌለ ግን መቆም አትችሉ። ኢየሱስን ከሰማይ ወደ ምድር ያመጣው ፍቅር ይባላል። ለዚህ ነው ጳውሎስ አንደኛ ቆሮንቶስ 13 ላይ ከሁሉ የሚበልጠውን መንገድ አሳያችኋለሁ አለ። ከሁሉ የሚበልጠው መንገድ ፍቅር ነው። ክርስቶስን ከሰማይ ወደ ምድር ያመጣው የሰው በደል ነው፣ የሰው ኃጢአት ነው። ኢየሱስ ሲሞት ለአንድ ሰው አይደለም የሞተው፣ ለሁለት ሰው አይደለም የሞተው፣ ለዓለም ሕዝብ ሁሉ ነው የሞተው። ኢየሱስን ሙታን መንደር ያመጣው ሰው እንዲሆን ያደረገው ፍቅር ነው። ለዚህ ነው ከዚህ የሚበልጥ ፍቅር ለማንም የለውም የተባለ።
አሁን ባለንበት ዘመን በጣም ብዙ ሰዎች እየለፉ ያሉትን አንድ ነገር ልንገራችሁ። ምናልባትም አንዳንዶቻችሁ ነገ ተነገ ወዲያም በዚህ አይነት መንገድ ላይ ሆናችሁ እንዳትጨነቁ ልነግራችሁ የምፈልገው ነገር አለ። እግዚአብሔር በየትኛውም ዘመን መጽሐፍ ቅዱስ ውስጥ በየትኛውም ቦታ የአንድ ሰው የአንድ ግለሰብ ፐርሰናል ኃጢአትን ለመግለጥ ሐዋርያትም ይሁኑ የትኛውም አገልጋይ መጽሐፍ ቅዱስ ውስጥ ሲወጣ አታገኙ። በደንብ ስሙ። ከዛሬ 1 ዓመት ነው 2 ዓመት በፊት ብዬ ከታካለች አንድ ላይ ሆነን ቤት ቁጭ ብለን እያለ የሆነ ቲም ላይ ይወራ ነበር። ስለሆኑ ፐርሰኖች እየተነሳ ሲወራ እንደዚህ አልኩኝ፣ እነዚህ ሰዎች ስለሆነ ፐርሰን እየተወራ ነው። ስለዚህ ይሄ የሚወራው ነገር ሲያልቅ እርስ በርስ ይጀምሩና ከዚያ በኋላ ደግሞ ይጠፋሉ። ይውል ሲያልኳት አይደለም እኮ በዚህ ነው በቃ ዝም ይሄን ያጂው ዝም ብለሽ አልኳት። ሆነ ያ ነገር። ስሙኝ፣ ያቺ ሴት ትዝ ይላችሁ ይዘዋት መጡና ድንጋይ ይዘዋል እኮ አመንዛሪው ማብሯት ሊወግሩ ሲሉ ኢየሱስ አንድ ነገር ነው ያለው፣ ከእናንተ ኃጢአት የሌለበት ቢኖር አስቀድሞ ይወገር። ገላትያ ላይ ምዕራፍ 6 ቁጥር 1 ወንድሞች ሆይ ሰው በማናቸውም በደልስ እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለው ሰው በየዋሃት መንፈስ አቅኑት። ሰው በበደል ካገኘው ቶሎ ብለህ ማሰብ ያለብህ ልታቀናው፣ ድካም ካለው ካገኘ ቶሎ ብለህ ልታቀናው ነው። ቲክታክ ላይ ይዘህ ልትሮጥ አይደለም መጨነቅ ያለብህ። በደንብ ስሙን፣ ልታቀናው ነው የምትሮጠው። ከዚያስ አንተ ደግሞ እንዳትፈተን ራስህን ጠብቅ። ቢካውዝ ኦፍ አንተ ራስህ ትፈተናለህ። ሰው ነህ። ወንድምህን በከሰስክበት ጉዳይ ትያዛለህ። እጅን በጠቆምክበት ቀድመህ ያንተን ምሰሶ ንቀልና የእሱን ጉድፍ ታወጣለህ። ቶሎ ብለህ ይህንን አይነት ሰው የደከመ ሰው ስታገኝ ልታቀናው ሩጥ እያልኳቸው ያለሁት ቤተ ክርስቲያን አንድን ሰው ለብቻው ይዛ ከዚያ በኋላ በሁለት ሰው ይዛ ከዚያ በኋላ ጠርታ ከዚያ በኋላ እምቢ ካለ እንደ አረመኔና እንደ ቀራጭ ይቁጠር የሚለው ለቤተ ክርስቲያን የተሰጠው ሕግ እንደተጠበቀ እሱ እንደተጠበቀ ፐርሰናል የሆነው ነገር ሊድ የሚደረገው በዚህ መንገድ ብቻ ነው። እግዚአብሔር ማንንም ጠበቃ ቲክታክ ላይ አልቀጠረም። አፖስትል ብሩክ እንዲህ ብሏል ብለህ ተናገር። ማንንም ጠበቃ ለራሱ እግዚአብሔር አልቀጠረም። ማንንም ተከራካሪ እግዚአብሔር ለራሱ አልቀጠረም። እግዚአብሔር ከሰማይ ሆኖ ሲመለከት ለምሳሌ በጣም አደባባይ ቢወጡ ሊያስነውሩን የሚችሉ ጉዶቻችንን ከእግዚአብሔር ጋር ጨርሰን እኮ አገልግሎት ይቀጥላል። በወደቅንበት ቦታ አንስቶን ከዚህ ፍጹም ነኝ የሚል ሰው ካለ እጁን ወደ ታች ያንሳ። ወደ ላይ የሚያነሳ ስለሌለ የለም። እኔ በፍጹም እግዚአብሔር ያቀብኝ ድካም የለብኝም እኔ ፐርፌክት ሆኜ ነው የቆምኩት የሚል ካለ ፍቅር ስርና መሰረታችሁ ነው። ክፉን በመልካም አሸንፍ እንጂ በክፉ አታሸንፍ አይልም። በክፉ አትሸነፍ ነው የሚለው ሮሜ ላይ። አንድ ሰው ክፉ ነገር አይቶ የሆነ እርምጃ ሲጀምር በቃ ሊሸነፍ ነው ማለት ነው። ክፉን በመልካም ነው የምታሸንፍ። ክፉን በክፉ ከጀመርክ ትሸነፋለህ። እኔ ከሚያንበረክኩኝ ጉዳዮች አለ ሐዋርያው፣ አንደኛ ውስጣችሁ በመንፈሳዊ ነገር እንድጠነክሩ፣ ሁለተኛ ይህን የሚያጠነክራችሁን መንፈስና ኃይል እንዲሰጣችሁ፣ ሶስተኛ በእምነት ክርስቶስ በልባችሁ እንዲያደር፣ አራተኛ በፍቅር ስር ሰዳችሁ። ከማን ጋር? ከክርስቶስ ጋር። አንዱ ወደ ላይ ነው ፍቅራችን። ሁለተኛውስ ከቅዱሳን ጋር። ከቅዱሳን ጋር በፍቅር። ይሄ ፍቅር ምን አይነት ፍቅር ነው? ኢየሱስን ወደ ምድር ያመጣው ነው። ከመታወቅ የሚያልፍ ነው። ዳት ሚንስ በዚህ በሁለት ጆሮ መካከል ባለ ጭንቅላት ዲፋይን አድርገነው የማንጨርሰው ፍቅር ነው። ሙታን ሰፈር ኢየሱስን አስመጥቶ ያንከራተተው ነው። ይሄንን ኢየሱስን ግን እዚያ መንደር ምን አመጣው? ፍቅር። ፍቅር አይገርምም? ፍቅር ሙታን ሰፈር አመጣው ኢየሱስ። ስሙን፣ የተበደላችሁ ሰዎች ይቅር ማለት የሚጠቅመው እናንተን ነው፣ በዳዩን አይደለም። በጣም ያሳዝነኝ፣ በጣም የሚገርመኝ የተበደለ ሰው ሁለቴ የሚበደለው ይቅር ባለማለቱ ነው።
ሰውየው በድሎት ሄዶ ማታ ሰውየውን እያብሰለሰለ እንደገና እንቅልፉን አጥቶ ሁለተኛ ይበደላል። በጣም ይገርመኝ። ይሄ የገባኝ ቀን እንዴት እንደሳብ። ስለዚህ ሳዝን ቶሎ ብዬ ይቅር እላለሁ። ጌታ ወይ ይቅር ብዬ፣ ምክንያቱም እንዳልጨነቅ እኔ መልሼ ራሴን እንዳልበድል። የተበደለ ሰው ይቅር ካላለ ሁለተኛ ራሱ ደግሞ ራሱን መልሶ ይበድለዋል። ተሸክመ ትዞራለህ። ያኛው በድሎ ረስቷል እኮ፣ አንተስ በቃ እያልክ ወይኔ እያልክ እንደገና መልሰህ ራስን ትበድለዋል። ዋጋ የሚከፍል እግዚአብሔር አለ። ስለዚህ ምን እንሆን? ጳውሎስን ካንበረከኩ ነገሮች አራተኛው ነገር በፍቅር ስር መሰረታችሁ እንዲጸና፣ ከክርስቶስ ጋር ፍቅር እንዲኖራችሁ እንድትወዱት። እሺ፣ ከቅዱሳን ጋር ከመታወቅ የሚያልፈው ፍቅር እንዲኖር በማድረግ በፍጹም ሙላት ተሞልታችሁ ወደ ኢየሱስ ክርስቶስ ታድጉ ዘንድ በየጊዜው እንድትሞሉ በአብ ፊት እንበረከካለሁ አለና ቁጥር 20 እና 21 ላይ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልዶች ሁሉ ከዘላለም እስከ ዘላለም ክብር ይሁን አሜን ብሎ ዘጋ። ምን ማለት እንደሆነ ታውቃለህ? ያንተ ውስጥ ከጠነከረ፣ እነዚህ ነገሮች በአንተ ህይወት ካሉ የሚያስፈልግህን ነገር አንተ ከምታውቀው በላይ እሱ ያውቅልህ። አንተ ከምታስበው በላይ ያስብልሃል። እኔ ውስጤ ሲጠነክር ከቅዱሳን ጋር በፍቅር ሲሆን እንደዚህ ሲሆን እጎዳለሁ። አራት ጎዳ። የሚያስፈልግህን ነገር አንተ ከምታውቀው በላይ ያውቅልሃል። ዛሬ መልእክቴ ይሄ ነው። በውስጥ ሰውነታችሁ እንድጠነክሩ እግዚአብሔር ይፈልጋል። በውስጥ ሰውነታችን እንድንጠነክር እግዚአብሔር ይፈልጋል። በውስጥ ሰውነታችን መጠንከራችን የሚታወቀው ሚዲያ ላይ አይደለም። በውስጥ ሰውነታችን መጠንከራችን የሚታወቀው ማን ነው? ምስክሩ ራሳችን ለራሳችን። ብሩክ ከብሩክ የት ይሄዳል? ማንነቴን እንዴት አድርጌ ክዳለሁ? እኔነቴን እኮ አውቃለሁ። ሰው የሆነ ነገር ቢናገረኝ ዝም በል እባክህ እኔ እንደዚህ እንደውም በምን አወቅ ብዬ ልከራከር እችላለሁ። እኔነቴ ግን ለእኔ ለራሴ እየነገረኝ ከኔ የት ሄዳል? ከህሊናዬ የት ሄዳል? ከውስጥ መንፈሴ የት ሄዳል? መንፈሴ እኮ ይነግረኛል። አሁን የምትሰሙ ሰዎች ውስጣችሁ የሚላችሁ ነገር አለ እኮ። መንፈስ ቅዱስ የሚላችሁ ነገር አለ እኮ። ያ መንፈስ ቅዱስ የሚላችሁ ነገር እሱ ነው። ልክ ለንበት ዘመን እግዚአብሔር ከሰጠን ይህንን ዕድሜ ከጨመረልን በውስጥ ማንነታችን ጠንክረን በመንፈሱ ኃይል ተሞልተን ወደፊት መቀጠል እንድንችል የእግዚአብሔር ጸጋ ይርዳን። በዚህ ባለንበት ዘመን አሁን ባለንበት ዘመን ሁሉ ነገር እየከፋ እየጨመረ እየባሰ በሚሄድበት ኢየሱስን አድምጣችሁ መንፈሱን ይዛችሁ ኃይሉን ይዘን እንድንቀጥል ጸጋው ይርዳን። በኢየሱስ ስም አሜን።